ወይኔ ሳላቀጣጥል መጣው የቡና ረከቦቱን እየደረደርኩ ነው። ውሸቷን ነው ማዘሯ ቲክቶክ እያየች ነው። ታደሙ በቃ ልለክፈኝ ነው። ሲያስጠላ አቃጣሪ ደሞ ሰውነሽ ብዬ ማታ ለእሷ አለብኝ ቡና ጠጥቼ ሄዳለሁ ማለቴ ቶሎ በይ አሁን። ከሰሉ ተቀጣጥሏል። እኔ ለማስተሻ ቆላለሁ አንቺ ዱቄት አለጣችሁ። እሺ ሄሎ ፀሐዬ ይሄው አንድ ሲኒ ቡና ማርያ አውርጁ። እንኪ ማዘሯ እኔ ቡና ብቻ። አረ ማዘሯ ጨጓራሽን የሚሻል አንድ ቁርጥ ቢ። እሺ በይ ለጽዳት ተብሎ ተዘግቷል። እባክህ ኧረ እባክህ እና ምን ተሻለ በእናትህ አመሻለሁ አጠብቁኝ እንዴ ማዘር ናቸዋ እና እነሱ ኮጥል ከስተር ጋር ፒስ ፈጥረ ለምን ቤት አታረገው? አሪፍ ሐሳብ በቃ ደውልልሃለሁ። ሄሎ ትዙ ባክሽ መመጣ አይመስለኝም ከላይ ያለባሽ ሁሉ ቆሽሿል። ከበር ድርድር ተረፍኩ። በቃ እሺ እኔ እንዳንቺ አይደለሁም አንዱን የኔን ሁዲ መልበስ ትችያለሽ። ኧረ ግን ለምን እንደ እህትነትሽ የኔና የቢብን አሪፍ የፍቅር ጊዜ በማዘጋጀት ታግዥኛለሽ። አሃ ብልጦ በማበደር ብቻ ሁለት ሁዲ እንደወስዶ ከሰጠኝ እስማማለሁ። አረ ሁለት ሁዲ አማረሽ? ካልፈለክ ይቀራል። ግስጥ ብዬ የምን የፍቅር ጊዜ ሰይጣን። በቃ ተወስዷለሽ። አሁን ወደ ስራ። ታዛዥ ነኝ። የት መሰለሽ? ቆይ ለራይዱ ስልኩን ስጪው። ቤብ ደርሻለሁ። እሺ መጣሁ። እናት ነግሪኝም እጭ የኔ ፍቅር ምግብ እንዘዛ። ፍቅርን ትርጉ ማን ነው? እኔ ነኝ። እቺ የተረገመች ምን ነው? እባክህ ፕሮግራሙ ቀረ እና ወደ ቤቴ ልገባ ነው። ያምሻል እንዴ? መጣለች እኮ ደግሞ አንድ ጮሃለሁ ብትይ የሰጠውሽን ነው የምቀበልሽ። ጅልጥ ማደር ደስ ይላል ደስ ይላል ያሰብኩት ተሳክቷል። ኬቢ ማሂ አንተ ደደ አንተ እኔ ላይ ስሚ፣ ይሄ ፍቅረኛሽ የኔ ፍቅረኛ ነው። እሺ ወይኔ ኬቢ ደግሞ ወደ ህይወቴ እንዳትመለስ። ሰላም ሰላም። እቺን ነገር እስቲ ነይ እንዴ አንቺ አምጪው። ያምራል አልሰጥም። አንቺ ክፈችው። አንደኛዋን አንተ ፕሮፖዝ አረካት፣ አንደኛዋን ደግሞ እኔ። ምን? ሁለቱንም በተመሳሳይ ሰዓት። ኬቢ ይችላል። እቺ ድርግምሽ መቼ ነው የተሰጠኝ? ወይኔ አዘሮ አረ ይሄ ቦርሳ እዚህም የለም። ታዲያ ምን በላ ይባላል? የት ሄዳል ከቤቱ? እኔ እንጃ። እኔ ምን አውቃለሁ? ይኸው ማዘሯ ኩሽና አርገሽው ነው። አገኘህልኝ? በቃ ማርያ ወንድምሽ ኩሽና አግኝቶታል። ታዲያ አትነግሪኝም እንዴ? ያላሳዝንሽም እንዴ? ጉልበት እኮ ያልቃል እንዴ? ታዲያ ቀጠፍቶ ዝም ልበል? ቆይ ግን አንተ አታፍርም? ቁርስ ምሳ እራት ለማምጣት ነው ካልጋ የምትወርደው? ታዲያ ምን አጨውሽ? ደግሞ ምን አገባሽ? ቆንጆ ባል መቼስ እንዳንተ ፉንጋ አላገባም። አንቺ የህፃን ልጅ ማስፈራሪያ ቆንጅዬ ጉማሬ ስታስጠላ። እኔም አንቺን እያየሁ ስበላ ምግቡ ላይ ስማማኝ ስለሚችል ከፊቴ ዞር ትይልኝ። ኧረ ነው አንቺ የተረገምሽ። ወይኔ አለቅሽም ማረ ወይኔ አለቅሽም። ወይ በሞትኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማርዬ ማዘሯ አንቺ ነይ። ማዘሯ ምን ሆንሽ? ነይ ዛሬሽ ማዘሯ ታስጥልሽም። ማዘሯ ትዳር ካደረግኩ እናንተ ልጆችን ወልጄ እስከ ዝርሚያችሁ ድረስ የጤፍ ዕቃዬ ባዶ ሆኖ አያውቅም። በቃ ትጨነቂ ማዘሯ፣ እንጀራ እንገዛለን። እቺ ደግሞ ማዘሯ እኔ ጋር ብር አለ፣ ቆይ ልዘዝ። አይድሊ የልጅ እጅ ላይ ልውደቅ። አረ ማዘሯ እንደዚህ አይባልም። ልጆችሽ አይደለን እንዴ? ያው ታዘዋል።
ደግሞ ድጋሚ እንደዚህ እንዳትይ እናቴ ነሽ፣ ግዴታዬ ነው። ኬቢ አጀለስ ቆይ መጣው ማዘሯ በቃ ጤፍ እስኪመጣ ድረስ ትንሽ ረፍት አድርጊ። ይኸው ሸሚዙ ግን አልታጠብም። ምን ሆነ ነው? በእናትህ ቀጠሮ አለኝ እያልኩ እና አሁን ባሁን ነግረኝ ምን ላድርግ? ኬቢሻ በቃ ፒስ ይመችሽ። ቡርሽዮ እና ምን ይሆናል? የተሰኝ እንዴ ማምጣሽ ከሪ አንተ እኮ ነው እንዴ ማዘሮ በቡርሽዮ ጉዞ ጋር ያወጣሽ ነው። ተዋት፣ እሱ አሰማ። አሁን ሴትዮዋ አሉ አትጫጫው። እኔ ደርሼ መጣሁ። ተወደናው እንጂ ወደንም አልነበር ቀን ሰቶ ቀን ሲሽር ተገኘው ካንቺ ስር በማንስ ይባላል ኬቢ ምን ፈለግሽ? ነግሬህ ነበር እኔን አታናደይ ብዬ። ደሞስ እስካናባባሉ ብድሩን የማይመልስ ልጅ አይወለድ ይባል የለ። ማርያምን አለቀሽ። አንቺ ግብጁ አንቺ ማርያም ወጡን አታሞቂልኝም? አንተ ኬቢስ ተኮለኮስ ምጣዱ ኃይል ቀንስብኛል። እንጀራ በማሞቅ ልደርልህ እንዴ? ታዲያ አንቺ እስኪጨርሽ በረሀብ ልሙትልሽ? ማዘሪያት ምግብ አልሰጥም ስትለኝ እህትህማ እምቢ አትልህም። ማርዬ የኔ ቅመም በይጣድ አድርገሽ ስጪው ለወንድምሽ። ማዘሯ ሁለት እንጀራ ነው የቀረኝ። ጠብቆ አሙቆ ይብላ። እናንተ ትንሽ ተቆያችሁ ቤቱን በአንድ እግሩ ታቆሙታላችሁ። ተነስና ለአንተ ማቆያ ነገር ልግዛለሁ። የተለየች አበሻ ቸኮሌት ናት፣ ያያት ሁሉ ይመኛታል በደስታ። ወይኔ በቃ እኔ ራስ ጠይቄ ልምጣ። ሂድ ግባ፣ እንዳትጣሉ ነግሬሃለሁ። እሺ ይሄን ላሰፋው በቃ። ሰራችልኝ ማርያ ሰራውለት። አይ ማርያ ልብስሽ በስፌት አለቀ። ባይሆን ሴትዮ ያመጣችው ልብስ አለ ለምን አሞክሩ? አረ እስቲ ይሄ ሁሉ የት ገብቼ ሊው? ዘበኛው ቤት ሞክሪው። እሺ እሺ እንዴት ነው? እስቲ ሌላኛውን ደግሞ ሞክሪው። ሄይ ነው ሸማሪ ግን የኔ መሰለ ጸድ ልብስ የሚያመጣው ማን ነው? ኤድና ኦንላይን ሾፒንግ ትባላለች። አዎ ኤድና ኦንላይን ሾፒንግ በኢሮፕ ኳሊቲ የሼል ልብሶች ከ10 እስከ 15 ቀን ታስመጣላችኋል። ቦሌ አትላስ ፕላቲኒየም ህንጻ ሁለተኛ ላይና 22 ጸዲ ፕላዛ ሁለተኛ ላይ ስላለ ሱቋ በ0967 28 2968 ማግኘት ትችላላችሁ። እናንተም እንደዚህ አይነት ጸዲ ልብሶችን ከፈለጋችሁ ኤድና ኦንላይን ሾፒንግን ኮንታክት ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ